አንተ ክፉ መንፈስ በልስቲ አንተ ክፉ መንፈስ በጌታ በኢየሱስ በልስቲ በጌታ በኢየሱስ ከዛሬ በኋላ ህይወቴን ቤተሰቦችን ዘር ማንዘሮችን ልቀቅና ሂድ እኔ የኢየሱስ ነኝ ካንተ ጋር ያለ ኪዳን አፍርሻለሁ ከዛሬ በኋላ በኔ ህይወት አቅም አይኖርም እሺ በኢየሱስ ስም እሺ ሁለት እጅ ከፈርግ አይኔ ጨፍ ተቃውሞ እዚህ ሁሉ ሰው ይቆማል አይኖክበት ህይወቷን በል ተለበል ህይወቷን በል ለምን ተጣላሃለሁ ለአይኗ ነበር የምትጠላ ወይኔ ማናት ግን መሪው ዋናው መሪው ያንተ ስራ ምንድነው መሪው አንተ ነህ መሪው አዎ ዘርጉና በኢየሱስ ስም ለሲ በኢየሱስ ስም አንድ በኢየሱስ ስም የመጨረሻ በኢየሱስ ስም በል ህይወቷን አይምሯን ሰላሟን ቤተሰቦቿን ለቀ ሶስት ጊዜ ተለበል ጭና ተለበል ሁለት የመጨረሻ ተለብጭት ህይወቱን ሰላሙን ቤተሰቦቹን እግሩ እጁን ለቀ ሶስት ጊዜ ጩና ተለበል አንድ ተለበል አንድ የመጨረሻ ማነው እጅ የሚያወዛወዝ እስቲ ሐዘኑን ሊያበቃ ግድ ነው መከራውን ሊያበቃ ግድ ነው በሽታውን ሊያበቃ ግድ ነው ሃሌሉያ በለሽ አይኖክበት ይሄ ወልዚ ማናተ ሌላስ መስተፋቅር ይሄ ወልዚ አይኖክበት ይሄ ወልዚ አሁን ስማኝ በደንብ ህይወቷን ሰላሟን ቤተሰቦቿን ለቀ ሶስት ጊዜ ተለበል ጩነት ተለበል አንድ
ሁለት ተለበል የመጨረሻ ይጨብጨብ ለጌታ ሃሌሉያ በል ሰላሟን አይምሮን ህይወቷን ለቀ ሶስት ጩነት ሁለት የመጨረሻ አዶዚያ ናወዚ በል ህይወቱን ሰላሙን ለቀ ሶስት ጩነት ተለው ጩነት አንድ የመጨረሻ ንወዚ በተለበ ጩነት ሶስት ጩነት ሁለት የመጨረሻ ይዛችሁ ነው ና ወዚ ማናት ብሬን አስመልስልኛ እኔ ዘንዶ ነኛ። አሁን ስማኝ በል ኩላሊቷን ሰላሟን ህይወቷን ቤተሰቦቿን ለቀ ሶስት ጊዜ ተለበ ጩነት አንድ ተለበ ሁለት የመጨረሻ ዘመኗን ለቅቄ ልመለስ ወደ ሲኦል እወርዳለሁ። ሶስት ጊዜ በታላቅ ድምፅ ጩኸት አንድ ሁለት ሻሂድ በኢየሱስ ነፍሷን በል ህይወቷን ዘመኗን ለቅቄ በል አስርሻለሁ በኢየሱስ ደም ኃይል አስርሻለሁ። የማስም ብቻ ለቅቄ በል በኢየሱስ ስም በጌታ በኢየሱስ ስም የጨለማ ኃይል የሞት መንፈስ ከነዚህ ከወንድሞች ከእህቶች ላይ በኃይል ሶስት ጊዜ ጩና ሂድ በኢየሱስ ስም ጩነት አንድ ጩነት በኢየሱስ ስም ጩነት ሶስት አንድ ሁለት የመጨረሻ ጩነት አንድ ሁለት የመጨረሻ በጌታ ሶስት ጩነት አንድ ሁለት የመጨረሻ ተለበል ጩነት አንድ ማናተ ህይወቱን ሰላሙን ለቅቄ ሶስት ጊዜ ጩነት አንድ ሰላሙን ለቀ ያዞታ አንተ ይዛችሁ ነው እዚህ ህይወቷን ሰላሟን ትዳሯን ለቀ ተለበለ ሶስት ባጭ ጩነት ተለበለ አንድ የመጨረሻ ተለበለ ደስ ያለው ለጌታ ክብር እልልታ ጭብጨባ ጨለማው
ከዛሬ በኋላ ይቀባለሁ በስ ይቀባለሁ በቀላለሁ እኔ ራሴ ከዚህ ማህፀን ከዚህ በኋላ ቆንጆ ልጆች እወልዳለሁ። በተለይ እኔና ጌታውን ምንሽ ነው? ጌታው ምንሽ ነው? ባለቤቴ ነው። ና ጌታውን ና ወደዚህ ሽራለው ተደርጎልኛል ተሳክቶልኛል ይህን አውቃለሁ ቁም ነገር አድርጎ የኔን ጉዳይ ክብሩን ሁሉ ስለወዷል ከላይ አቅሜን አውቃለሁ በእሱ አለኝ የሆንኩትን ሆኖ ያረገኝ ያለቀ ነው እሱ ጉባኤ ኢየሱስ በለሴ ኢየሱስ ድገሙስ ኢየሱስ ነፃ መውጣት ትልቅ ነገር ነው። ጌታው እንኳን ደስ አለ። አሁን ከዛሬ በኋላ ህይወታችሁ ያማረ ሊሆን ነው። ህይወታችሁ ያማረ፣ መንገዳችሁ ያማረ። አሜን። የት ነው ቤታችሁ? አዳማ ነው የምንኖረው። አሳላ አባቴ ዛሬ ሳምንት መጥቶ ነበረ እና እሱን የማረ አባቴን የማረ አምላክ የእስራኤል አምላክ እሷንም ያመማት እንደያስጨነቃት አንቺንም ይምራልና ገስት ሃውስ እንሄዳለን ብለን ነው የመጣ ነው። ወደ ገስት ሃውስ መጣችሁ ነው? ገስት ሃውስ መተን አባቴ የዛሬ ሳምንት ገስት ሃውስ ገብቶ እዚህ ጋር እጢ ወጥቶበት ተጸልዮለት መሄድ የማይችለው መብላት አይችልም። በውሃ ነው የሚያወርደው። ከዛ እኔ አልነበርኩም ሐዋሳ ነበርኩና ሲደውል እስራኤል ጋር ሄጄ ነው እና እዛ ተፈውሳል ብሎ ደወሉልኝ። እኔ ሐኪም ቤት ሄደ መሰለኝ። እጢ እዚህ ውስጥ ነበረ። እንዴት ነው ስለው እጢው እዚህ ውስጥ የነበረ ምግብ መብላት ችያለሁ፣ ውሃ መጠጣት ችያለሁ፣ በእግር ከተማ ወርጄ መመለስ ችያለሁ። ጉባኤ ለጌታ ክብር ያመጣል። ማን ነው ከዚህ ጉባኤ መካከል መበቀል የሚፈልግ ማን ነው? እንዲህ ይሆናል። አባትን ያጎሳቁል አንተ ትበቀላለህ። አሜን። ትበቀላለህ።